ሰላም ናችሁ እንዴት ናችሁ ተማሪዎች? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ የምንጀምረው ክፍል ከሲ ፕላስ ፕላስ እንዴት አድርገን መልቲፕላይ እናደርጋለን ቁጥሮችን የሚለው ነገር ነው። ይህንን ነው የምንማረው እና እዚህ አሁን ቀለል ያሉ ኤግዛምፕሎችን በመለማመድ ወደ ከባዶቹ ለመሄድ እንሰራለን ማለት ነው። ያው ሃሽ ኢንክሉድ ብያለሁ አዮስትሪም ዩዚንግ ኔም ስፔስ ኤስኤስቲዲ እና በሰሚኮለን ዘግተነዋል። ኢንት ሜይን እና ብራኬቱን ከፍተን ዘን ከርሊ ብራኬት እንከፍታለን እና ፍሎት ብዬ ጀምሬያለሁ። ምክንያቱም አሁን ዳታ ታይፑ መሆን ያለበት ፍሎት የሚባለው ዳታ ታይፑ ነው። እሱ መሆን ያለበት ነጥቦችን የሚቀበል ቁጥር በኋላ ላይ በነጥቦችን ስናባዛ ነጥቦችንም መልሶች ማውጣት አለበት። አለዚያ በሌላዎች ካባዛን በተለይ አሁን በኢንት ካባዛን ኢንቲጀር ብቻ ስለሚቆጥር ሲስተሙ ነጥብ አያወጣም ማለት ነው። እሺ እሱን እዛ ስንሰራ አሁን ስለምናይ ፍሎት ብለን ተጠቅመን ኤ እና ቢን ቫሪያብል ሰጥተን መል ብለን ለመልቲፕሊኬሽን ምልክት እንዲሆኑ ቫሪያብልስ ሰጥተናል። ከዛ ይሄን አስገብተን ከዛ ሲአውት ደግሞ ሰጥተናል። ሲአውት የምንለው ነገር እዚች ጋር ሁል ጊዜ ማሰብ ያለብን ለዲስፕሌይ የሚሆን ነገር ነው። ሲአውት የሚባለው ዲስፕሌይ የሚሆን ወይም ደግሞ ሲስተሙ አውት የሚያደርገው ነገር ውጤትም ከሆነ አንድ ነገር ውጤቱም ከሆነ በሲአውት ነው የምናወጣው እና ይሄ ዲስፕሌይ ያሳያል። ኢንተር ዘ ቫልዩ ኦፍ ኤ የሚለው በኋላ ላይ እዛ ይመጣል ማለት ነው። ያውን ሲአውት ብዬ ስለጻፍኩኝ ስለዚህ አሁን ሲአውት ብለን ጻፍን። ሲኢን ደግሞ ኤን አደረግን። ሲኢን ማለት የምናስገባው ቫልዩ ማለት ነው። ለኤ የሆነ ነገር ኢንፑት ስናደርግ እዛ ሲኢኑ ላይ ነው የሚቀበለው ሲስተሙ ኮምፒውተሩ ማለት ነው። አሁንም ሲአውት ኢንተር ዘ ቫልዩ ኦፍ ቢ አልኩኝ። ሲኢን ቢ ኢንተር ዘ ቫልዩ ኦፍ ቢ ያልኩት ለሰው የሚታየው ነው። ሰው እሱን አይቶ ደግሞ የሆነ የቢን ቫልዩ ሲጽፍ ደግሞ ኮምፒውተሩ የሚቀበለው ሲኢን ቢ በሚለው ሲስተም አሁን በጻፍነው ውስጥ ነው ማለት ነው። ከዚያም በኋላ አሁን ቅድም እዛ መል ብለን የሰጠነው መልቲፕሊኬሽን ምን አልን ወርደን መልቲፕሊኬሽን እኩል ይሆናል ወይም መል እኩል ይሆናል ኤ አስትሪክስ ወይም ኤ ሲባዛ ቢ አልን ማለት ነው። ከዛ በኋላ አሁን መልቲፕሊኬሽን ያልነው ነገር ኤ ሲባዛ ለቢ ብለን መስርተነዋል። ስለዚህ የምናስገባውን ቫልዩ ለኤ እና ለቢ የምናስገባውን ቫልዩ በመውሰድ ያባዛዋል ማለት ነው። ይሄ ሜል ወይም መልቲፕሊኬሽን ብለን ያስቀመጥነው። ከዛ በኋላ ሲአውት አድርግ ብዬዋለሁ። የመሉን መል የሚለው እዛ በኮቴሽን ያስቀመጥኩት እሱ ዲስፕሌይ የሚሆን ነው። መል ያልኩት ደግሞ እሱ ራሱ መል ብቻ ያልኩት እዚህ በጥቁር የተጻፈው ሲአውት መጨረሻው ላይ ማለት ነው። እሱ ያወጣል። እሺ ራን አደረገ። የኤን ሰጠው ቫልዩ የቢን ሰጠው። ስንት መጣ? 3 ሲባዛ 5 15 ትክክል ነው የመጣው። ዘን ፍሎት ያልነው ቅድም አሁን ነጥብ ይሰጣል ወይስ አይሰጥም? ነጥቦችን ስናባዛ ነጥቦች መልሶች ይወጣሉ ወይስ አይወጡም? እንየው። ነጥብ ቤቶች እናባዛና እናየዋለን። አሁን ትልልቅ ቁጥሮችን አባዛው ዝም ብዬ በነጥብ ቤት ደግሞ አባዝተን እናያለን ማለት ነው። በነጥብ ቤት 67.76 ሲባዛ 76.7890 ይኸው 5346.26 በትክክል ይሰራል ማለት ነው። መልቲፕላይ ያደርጋል። ካልኩሌተር እንዴት እንደተሰራ በኋላ ስለምንሰራ እሱ ግን ከዚህኛው ከፍ ያለ ስለሆነ ይሄን ግን አንድ ፖይንት ብቻ እየተለማመድን ነው። ስለዚህ ሁላችንም መርሳት የሌለብን ነገር እነዚህ ትንንሽ ፕሮጀክቶች ማለት ትንንሽ ኤግዛምፕሎችን ስንሰራ ችላ አትበሉ። በጣም ትኩረት አድርጉ፣ ተለማመዱ። ደጋግሞ ለመጻፍ ይሆናል። እንደዚህ በቀላል የሰራኋቸው ሌሎችም ብዙ አሉ በርካታ። ለእናንተ በጣም ኤክሰርሳይዝ እንዲሆን እና አንዳንድ ክላስ ላይ ስትጠየቁ ለማምጣት ብዙ ሰርቻለሁ። ብዙ ኤግዛምፕሎች ቢያንስ እስከ 30 ኤግዛምፕል እና ከዛ በላይ ቪዲዮ ሰርቻለሁ። ስለዚህ ይህን ሁሉ እያያችሁ ተጠቀሙ። እና የእናንተ መጠቀም ነው የኔን ስራ የሚያደርገው።
ደግሞ ሁላችሁም ሰብስክራይብ ማድረግ እንዳትረሱ እባካችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ሼር አድርጉ ለሌሎች እና ደግሞ ይሰራልን የምትሉት ቪዲዮ ካለ ያንን ቪዲዮ ይሰራላችኋለሁ። ቀጥታ እንሰራለን። ለዚህ ሌሎች ወንድሞችም አሉ። ስለዚህ ኮሜንት ላይ ማስቀመጥም ትችላላችሁ አስቀምጡልኝ። ግን ቪዲዮዎችን የተለያየ ነገሮችን መጽሐፍቶችን የተለያየ አሳይመንትም እንሰራለን። የተለያየ ፕሮጀክት ሲሰጥ ከበደን የምትሉት ነገር ካለ እናግዛለን። ለዛ ደግሞ እንዲሆን የቴሌግራም ቻናል አስቀምጫለሁ። እሱን ከስር ያስቀመጥኩትን ገብታችሁ ተቀላቀሉ። ለሌሎችም ሼር ማድረግ አትርሱ። ሰብስክራይብ ማድረግ አይረሳ። ታንኪው